መንፈስ የቅዱሳን መንፈስ የአማልክት መንፈስ እንዳለብህ ሰምቻለሁ። እውቀትም እንዳለህ ሰምቻለሁ። ማስተዋልም እንዳለህ ሰምቻለሁ። መልካም ጥበብም እንደተገኘብህ ሰምቻለሁ። ቆይ ስንት ነገር ነው የሰማው? አንደኛ የቅዱሳን መንፈስ እንዳለብህ ሰምቻለሁ። እሺ መንፈሳችን ምንድን ነው ወገኖች? እንዴት መንፈሳችን ቂም፣ ነገር፣ ጥላቻ፣ ሁከት አይደለም? የአማልክት መንፈስ አለን እኛ። ክፋት፣ ተንኮል፣ ምቀኝነት። አንዱ ሲያመሰግን አንዱ ይራገማል። አንዱ ይገባዋል ስል አንዱ አይገባውም ይላል። ስንት ጊዜ ወደኋላ የተጎተተብን መዝገብ አለ። ስንት ጊዜ ፋይሉ የተዘጋ የእድገት ውጤቶች ተቀብረውበታል። ስንት ጊዜ በበረከት ልንቆም የምንችልበትን ቦታ በጓደኞቻችን በኩል ስንቱን ነገር አጥተናል። ስንት ጊዜ በቢሮዎች ህይወታችን ለእድገት ሲታጭ የእድገት መሰረቶቻችንን የሚያዛቡ ቃሎች ገብተው ተሸፍኖብናል። ኦሆ የኛ መንፈስ ተመልከቱ። እርኩስ የሆነውን ምግብ፣ እርኩስ የሆነውን መጠጥ የማይጠጣው ታላቁ ዳንኤል የአማልክት መንፈስ አለበት ተባለ። በዛ ታላቅ ህዝብ ውስጥ እንግዲህ የሚማርኩ አገርን የሚነጥቁ ኃያላንና ብርቶች የነበሩ በጀግንነታቸው የሚሞኩ የእግዚአብሔርን ቤተ መቅደስ የዘረፉ በወረራ የታወቁ ሰዎች እጅ ውስጥ ነው እኮ ያለው ዳንኤል። ግን ምን ተባለ? የአማልክት መንፈስ ያለበት እንደሆነ አውቄያለሁ፣ ሰምቻለሁ አለ። እግዚአብሔር አሰማው። ስለ መልካም ስራችን፣ ስለ በጎነታችን፣ ስለ ቅንነታችን ለጎረቤቶቻችን እግዚአብሔር ሆይ ያሰማቸው ብላችሁ ታውቃላችሁ? ስለ ደግነት፣ ስለ መልካም ፍቅር ከህይወት ያምንጭና ለሌሎች አሰማ። ጌታዊ ጆሮአቸውን ክፈትላቸው ብለን እናውቃለን። የአማልክት መንፈስ እንዳለብህ ሰምቻለሁ። እግዚአብሔር ካንተ ጋር ነው ማለት እኮ ነው። የአማልክት መንፈስ ሁሉን የሚገዛ ጌታ ካንተ ጋር ነው ማለት እኮ ነው። ሁሉን የሚችል አምላክ ካንተ ጋር ነው ማለት እኮ ነው። ፍቺ ያጣውን ትውልድ እንግዲህ አሁን ይህ ሰው እየተጠየቀ ነው። አሁንም ይህን ጽሕፈት ያነብቡ ዘንድ ፍቺውን ያስታውቁኝ ዘንድ ጠቢባንና አስማተኞች ወደ እኔ ገብተው ነበረ። ነገር ግን የነገሩን ፍቺ ያሳዩ ዘንድ አልቻሉም። አስማተኞች፣ መተተኞች፣ ሟርተኞች በሀገሪቱ ውስጥ ያሉት ከዚህ በፊት እየጠነቆሉ አባቱንና የዘመኑን መኳንንቶች በመንፈስ ይመሩ የነበሩ ሁሉ ፍቺው ጠፋቸው፣ ትርጉሙ ጠፋቸው። የእግዚአብሔር ጣት ነው የጻፈው። የእግዚአብሔር ጣት የጻፈውን የሚያውቀው የእግዚአብሔር ሰው ብቻ ነበር። የማጣት የጻፈው አው እግዚአብሔር ጣት የጻፈውን የሚያነበው የእግዚአብሔር ሰው ብቻ ነበር እንጂ ንጉሥ ዳሪዮስና መኳንንቶቹ ዕቁባቶቹና ቆነጃጅቶቹ አያነቡትም። ከዛም በላይ ደግሞ ተፈላጊ ናቸው፣ ለሀገሬም ለወገኔም ብርቶች ናቸው ያላቸው ጠንቋዮችና መተተኞች፣ አስማተኞችና ሟርተኞች በሙሉ ተሰበሰቡ። ማንበብ አልቻሉም። በንጉሱ ልብ ውስጥ ያለው የመቅለጥ ሕግ እዚህ ጋር ነው የጀመረው። በቃ አሁን ህሊናው ሁሉ መረጋጋት አቃተው። ስለዚህ የአማልክት መንፈስ አለብህ ዳንኤል ሆይ ያለው። በቃ አንዳንድ ጊዜ ዞር ብለን የምናየው ሰው እግዚአብሔር አምላካችን ይስጣል። የምናየው ይጠፋንና ሁሉም